ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ነው ያለን ጌታን። እንኳን የሱን እናት ቀርቶ ማለት ነው። ይሄ በጣም ያስፈራ ነው። እኔ ሰዎች እንዴት ይሄ አንደበታቸው እንዴት እንደሚያስጠይቃቸው ሳስብ ነፍሴ በጣም ትጨነቃለች። ጌታን ከወለደች በኋላ በግብር ተዋውቋል በማለት ይደፍራሉ አለ። በጣም ይዘገንናል። ይደፍራሉ። ዮሴፍ ጌታችንን ከወለደች በኋላ ከመቤታችን ጋር በግብር ተዋውቋል ቢባል ያስኬዳል? የፈጣሪውን እናት መላእክት በበረስ ሲሰግዱለት ያያቸውን እናት በግብር ተዋውቋል ማለት በጣም ፍጹም ቃል ጽርፈት ነው። ይህን የመሰለ መለኮታዊ ምስጢር ከተደረገላት በኋላ ስግው ቃልን ከወለደች በኋላ እመቤታችን ከወንድ ጋር ተገናኝታለች የሚል ልቡና ፈጽሞ ሊኖር አይገባም። ሐዋርያት እንኳን የዓለም መድኃኒት ልጇ ከጠራላቸው በኋላ ቀሌን፣ ጨርቄን፣ ትዳሬን ሳይሉ ሁሉን ጥለው ነው የተከተሉት። እሱን ከተከተሉ በኋላ ወደ ትዳሩ ይመጣል የተመለሰም አለ እንዴ? የለም እኮ ዓለምን ጥለው ነው የመነኑት። ስለዚህ ቅድስት ድንግል ማርያም በእውነት ዘላለማዊት ድንግል ናት በማለት በመንፈስ ቅዱስ በተቃኘ አንደበት እኛ ልጆቿን መሰክራለን እንጂ ዘንዶ